እንኳን ወደ ሁለተኛው ኮርስ በሰላም መጣችሁ። በዚህኛው ፓርት ላይ ለስፔስስ ዳታ ማዘጋጀት እና ኮዲንግ ፕሮሰሱ እናያለን ማለት ነው። ዳታ ፕሪፓሬሽን ኮዲንግ ፎር ስፔስስ እናያለን። በዚህ ውስጥ ዋይ ኮዲንግ ኢዝ ኢምፖርታንት፣ የኮዲንግ አስፈላጊነት፣ ፕሪፔሪንግ ኮድ ቡክ፣ ሩልስ ፎር ኔሚንግ ቫሪያብልስ፣ የተከፈቱ ጥያቄዎች፣ ኮዲንግ ኦፕን ኤንድ ኩዌስችንስ፣ እነዚህ እናያለን ማለት ነው። በአራት እንከፍላቸዋለን። ከዛ ሶፍትዌሩ ላይ እናያቸዋለን ሁሉንም። ኮዲንግ ምንድን ነው? ኮዲንግ ማለት በጽሁፍ የቀረቡ ምላሾችን ወደ ቁጥር የመቀየር ነው። ለምሳሌ ብዙ ጊዜ የህዝብ ቆጠራ ላይም ሊሆን ይችላል፣ በተለያዩ ዳታ ላይ ሲመጣ ጾታ ብሎ ወንድ፣ ሴት እያለ ነው የሚመጣው። ሜሪታል ስታተስ ወይም የትዳር ሁኔታ፣ ያገባ፣ ያላገባ፣ የተፋታ፣ ፍቺ፣ እንደዚያ የሚል ብቻ ዳታዎች ይመጣሉ። እነዚህም በቁጥር ነው የምናስገባቸው። ስፔስስ ወይም ሌሎችም የዳታ መተንተኛ ሶፍትዌሮች መረጃውን እንዲረዱት በቁጥራዊ ስሌት መስጠት አለበት፣ በቁጥራዊ ዳታ መስጠት አለበት። ስለዚህ ወንድ ከሆነ 0፣ ሴት ከሆነ 1 እያል ያንን የመቀየር ነው ኮዲንግ ማለት። በጽሁፍ የነበረውን ወይም በወርድ የመጣውን በፊደል የመጣውን ወደ ቁጥር የመቀየር ፕሮሰስ ነው ማለት ነው ኮዲንግ ማለት። የኮድ መጽሐፍ ኮድ ቡክ ማለት ነው። ኮድ ቡክ 3 ሴክሽኖች ይኖሩታል። ቫሪያብል ይኖረዋል። ለምሳሌ አሁን ያልኩት የጋብቻ ሁኔታ የጥናቱ የርዕሰ ጉዳይ ማለት ነው። የጋብቻ ሁኔታ ሊሆን ይችላል። ቫሪያብል ኔም ይኖረዋል። ሶፍትዌር ውስጥ የምንጠቀምበት አጭር ስም። ለምሳሌ የጋብቻ ሁኔታ ለሚለው የጋ ሁኔታ ወይም ጋብቻ ብቻ ሊሆን ይችላል። በቫሪያብል ኔም የሚያዘው ቫሪያብሉ ጋብቻ ሁኔታ ነው። ዳታው ሲመጣ በጋብቻ ሁኔታ ከመጣ እኛ ደግሞ ስናስገባው ቫሪያብል ኔሙ ላይ ጋብቻ ብቻ ልንለው እንችላለን። ጋ ሁኔታ ልንለው እንችላለን። በአንደርስኮር በተለያየ ሁኔታ ልናስገባው እንችላለን። ስለዚህ ቫሪያብል ኔሙ እኛ እዛ ውስጥ የምናስገባበት ስም ነው። ኮዲንጉ ደግሞ ቁጥሩ ነው ማለት ነው። ለምሳሌ ይላል ያጋብቻ ሁኔታ ያላገባ 1፣ በፍቅር ግንኙነት ያለ 2፣ ያገባ 3፣ የተፋታ 4 እያለ ሊቀጥል ይችላል። ስለዚህ አንድ ሰው ያገባ ብሎ ሲመልስ ሶፍትዌር ውስጥ 3 ይገባል ማለት ነው። ያላገባ ብሎ ሲመልስ 1 ብለን እንመዘግባለን ማለት ነው። ስለዚህ ይሄ ዳታ የሚያስገባው ሰው በዚህ ሁኔታ ነው የሚያስገባው ነው። ከዛ በኋላ ለአናሊሲስ ይመቻል ማለት ነው። ቫሪያብልችን የመሰየም ህጎች አሏቸው። ቫሪያብልስ ዝም ብለን አይደለም የምንሰይመው፣ ህጎች አሏቸው። ዩኒክ መሆን አለበት። አንዱ ስም ከሌላው ጋር መመሳሰል የለበትም። ስታተስ የሚል ለምሳሌ አንድ ስታተስ የሚል ቢኖረን ሌላ ስታተስ የሚል ሊኖር አይችልም። የተለያዩ መሆን አለባቸው። በሆነ ወይ መለየት አለበት። ርዝመቱ ከ8 ፊደላት ባይበልጥ ይመረጣል። ብዙ ጊዜ አጭር መሆን አለበት ስሙ ቫሪያብልን ሲሰይም፣ ለራሳችን ሲሰይም ማለት ነው። አጀማመሩ በፊደል መጀመር አለበት። ሁሉም በቁጥር መጀመር አይችልም። የተከለከሉ ነገሮች ወይም ፕሮሂቢትድ የሆኑ ነገሮች ምንድን ናቸው? ስፔስ፣ ፉል ስቶፕ ምንም ማድረግ አንችልም። 4 ነጥብ በእኛ በአማርኛ ማስገባት አንችልም። ምንም አይነት ነገሮች ማስገባት፣ ምንም አይነት ምልክቶችን መጠቀም አይቻልም። ስፔሻል የሆኑ ምልክቶችን። ሌላው ስፔስስ ኮማንድስን መጠቀም አይቻልም። የራሱ የስፔስስ ኮማንዶች አሉ። እነዚህ ኮማንዶች የተለያዩ አይነት ኮማንዶች አሉ። ከኢፍ ጀምሮ እስከ ራንክ፣ እነዚህ ቃላት አግሪጌት፣ እነዚህን ቃላት ለቫሪያብል መጠቀም አይቻልም። ምክንያቱም ኮንፍሊክት ያደርጋሉ እንደ ኮድ ስለሚወስዳቸው ማለት ነው። ስለዚህ እነዚህን ህጎች የማክበር ግዴታ አለብን ማለት ነው። ስለዚያ በዳታ አናሊሲስ ጊዜ ስህተት ያመጣል ማለት ነው። የኤስኤስፔስ ገጽታው ቫሪያብል ቪው እና ዴታ ቪው ነው። ስለዚህ እሱን እናያለን። እዚህ ጋር መተን እናየዋለን። እዚህ ጋር ስንመጣ አሁን ያለነው ቫሪያብል ቪው ላይ ነው። ዴታ ቪው ይሄኛው ነው። ቫሪያብል ቪው ላይ ስንመጣ እዚህ ላይ ያሉት ኔም እነዚህ ቫሪያብልስ ናቸው ማለት ነው። ከላይ ያለ አሁን ለምሳሌ ከዚህ ላይ ስንመጣ ሌብሎቹን ብናይ እዚህ ጋር ማየት የምንችለው ለጀንደር ቫሊዩስ 0 ሜል 1 ፊሜል ብሎ አስገብቷል ማለት ነው። ለሌሎቹም እንደዛው ማየት እንችላለን። እና ሁሉም በሆነ የጀንደር ቫሪያብል ነው ኤጅ እያለ ለነዚህ ሁሉ ቫሊዩአቸው ይሄ ነው ማለት ነው። እና
ለሜሪታል ስታተስ ሜሪድ፣ ሲንግል፣ ዲቮርስ ይላል ማለት ነው። ለኤትኒሲቲ እንደዛው ኤጁኬሽን፣ ሁሉም የራሳቸው ቬሪየብልስ አላቸው ማለት ነው። ስለዚህ ይሄንን ነው እንትን የምንለው ለሁሉም እዚህ ጋር ቬሪየብል ቪው ላይ ያለው ይሄ ነው። ከዛ በኋላ ሜጀሮችም አሉ ቅድም ላይ ያየናቸው ኖሚናል፣ ኦርዲናል እና ስኬል የሚባሉት ማለት ነው። እሱንም እዚህ ጋር ነው የምንሰጠው ማለት ነው። ከዛ ዴታው እዚህ ጋር ይኸውና በትክክል የገባ ዴታ በዚህ መሰረት እነዚህን እዚህ ላይ እናያቸዋለን። ይኸው ከላይ እነዚህ ቬሪየብሎች ከላይ ያሉት ናቸው እና ዳታው ገብተዋል ማለት ነው። በመጨረሻም ኦፕን ኢንድድ ጥያቄዎችን ኮድ ማድረግ እናያለን። ኦፕን ኢንድድ ማለት ክሎዝድ የሆኑ ጥያቄዎች አሉ። ለምሳሌ ጾታ፣ የትዳር የሚለው እነዚህ ነገሮች ክሎዝድ ናቸው፣ መልሳቸው የታወቀ ነው። የኦፕን ግን ሲሆን ኳሊቴቲቭ አናሊሲስ ይፈልጋል፣ ሪፒቲንግ ፓተርን ማየት ይፈልጋል። ተመሳሳይ የሆኑ ሀሳቦችን ተደጋጋሚ የሆኑ ሀሳቦችን መለየት ያስፈልጋል። እነዛን በአንድ አይነት ቴም ወይም በአንድ አይነት ጭብጥ ውስጥ መመደብ ይፈልጋል፣ አንድ ቡድን ውስጥ መክተት። ከዛ በኋላ ያንን ምን እንለዋለን? ኳሊቴቲቭ አናሊሲስ እንለዋለን ማለት ነው። ለምሳሌ 30 ፓርቲሲፓንቶች ያሉበት አንድ ሪሰርች ቢኖረን ከነዛ 30 ተሳታፊዎች ውስጥ 10ሩ ትረስት አፌክት ሊደርሽፕ ሊሉ ይችላሉ። እምነት ሊደርሽፕን ላይ አስተዋጽኦ ያደርጋል በጣም ብለው፣ ሌሎቹ ደግሞ ወይ 8 ወይ ምናምን የሚሆኑት ደግሞ ኮሚኒኬሽን አፌክት ሊደርሽፕ ሊሉ ይችላሉ። ኮሚኒኬሽን ሞር አፌክት ያደርገዋል። ስለዚህ ሁለት የተለያዩ ቴሞች እንፈጥራለን ማለት ነው። አንደኛው ቴም ትረስት የሚል እንፈጥራለን፣ ሁለተኛው ቴም ደግሞ ኮሚኒኬሽን የሚል እንፈጥራለን ማለት ነው። ከዛ በኋላ በሁለት መድባቸዋለን። አንድን ትረስት እንላለን፣ ሁለትን ኮሚኒኬሽን እንላለን ማለት ነው። ስለዚህ እነዚህ ኳሊቴቲቭ ኮድስ ይሆናሉ ማለት ነው። በሬፒቴሽን በፓተርን ተመስርቶ ምድቡ ይወጣለታል ማለት ነው። ስለዚህ እስካሁን ምን አየን? ቴክስቱን ወደ ነምበር መቀየር ኮዲንግን አየን። ወደ ዴታ ኢንትሪን አይተናል። ቫሪያብል ኔምስን አይተናል፣ እንዴት ስፔስ ሩል በመከተል እንዳለባቸው ቪው አድርገናል ሶፍትዌሩን እና እነዚህን የመሳሰሉ አይተናል። ከዚህ በኋላ ሌሎቹን እናያለን። ጥያቄዎች መስራት ከፈለጋችሁ እዚህ ጋር መታችሁ ክላስሩሙን ጆይን ማድረግ ትችላላችሁ። ሊንኩን አታች አደርግላችኋለሁ። ክላስሩሙን ጆይን አድርጋችሁ እዚህ ጋር ያሉትን ጥያቄዎች እየሰራችሁ መዘጋጀት ትችላላችሁ። ከዛ ፎርሞች ደግሞ አሉ፣ ኩይዞች አሉ፣ የተለያዩ ኩይዞች። እነዚህን ኩይዞች ሊንኩን አያይዝላችኋለሁ። እነዚህ ኩይዞች መልስ መስጠት ትችላላችሁ። ከዛ በኋላ ራሳችሁን ያላችሁበትን ደረጃ ማወቅ ትችላላችሁ። ከዛ በተጨማሪም ደግሞ በእኛ ጋር መታችሁ ሰርቲፋይድ መሆን ከፈለጋችሁ ይጠቅማችኋል በፈተናው ማለት ነው። ስለዚህ በሚቀጥለው ኮርስ እንገናኛለን። እነዚህን ሊንኮቻቸውን አታች አደርግላችኋለሁ። አመሰግናለሁ።